ጤና ይስጥልኝ የተከበራችሁ የግሎባል ዴይሊ ኒውስ አድማጮቻችን፣ እኔ ቤቲ ነኝ። ዛሬ ረቡዕ ኤፕሪል 1 ቀን 2026 የያዝናቸውን ትኩስና አበይት መረጃዎች ይዤላችሁ ቀርቤያለሁ። በዛሬው ዕለታዊ ዜናችን አሜሪካና እስራኤል በኢራን ላይ የከፈቱት ጦርነትና ውጥረቱን እንዲሁም በጋዛ እየተባባሰ የመጣውን ሰብአዊ ቀውስና አስደንጋጩን የሟቾች ቁጥር በዋናነት እንመለከታለን። በመጨረሻም ፈገግ የሚያሰኝ አስገራሚ የቴክኖሎጂ ዜና ይዘናል። አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ባለፉት ሳምንታት አሜሪካና እስራኤል በኢራን ላይ የጀመሩት የተቀዳጀ ህገወጥ ወታደራዊ ዘመቻ አሁንም እንደቀጠለ ነው። ይህ በዓለም አቀፍ ደረጃ ከፍተኛ ውጥረት የፈጠረው ጦርነት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በ2 ወይም 3 ሳምንታት ውስጥ ሊጠናቀቅ እንደሚገልጹም፣ የኢራን ባለስልጣናት ግን እጅ እንደማይሰጡና በሆርሙዝ ባህረ ሰላጤ አካባቢ የአጸፋ እርምጃቸውን እንደሚቀጥሉ አስጠንቅቀዋል። ይህ የተባባሰው የአሜሪካና የእስራኤል ፖለቲካዊ ውሳኔ የመካከለኛው ምስራቅን ቀጣናዊ ደህንነት ክፉኛ እየፈተነው ይገኛል። በሌላ በኩል በእስራኤልና ፍልስጤም መካከል ያለው ሰብአዊ ቀውስ እጅግ አሳሳቢ ደረጃ ላይ ደርሷል። የጋዛ ጤና ጥበቃ ሚኒስቴርና የተለያዩ ዓለም አቀፍ ተቋማት ባወጡት የቅርብ ጊዜ መረጃ መሰረት እስካሁን በእስራኤል ጥቃት ሕይወታቸው ያለፈው ፍልስጤማውያን ቁጥር ከ72,000 በላይ ደርሷል። የተባበሩት መንግስታት ድርጅትና የሰብአዊ መብት ተሟጋቾች ይህንን አስደንጋጭ የሞት መጠን እጅግ ዘግናኝ የሰብአዊነት ኪሳራ ሲሉ ገልጸውታል። የሆስፒታሎች፣ ትምህርት ቤቶችና የመኖሪያ ቤቶች ውድመት የህዝቡን ስቃይ ይበልጥ አባብሶታል። ወደ ኢኮኖሚያዊ መረጃዎቻችን ስናመራ በኢራንና አሜሪካ መካከል የተፈጠረው ግጭት የዓለም የነዳጅ ዋጋ ላይ ከፍተኛ ጭማሪ እያሳየ ነው። የሆርሙዝ ባህረ ሰላጤ የንግድ መስመር መስተጓጎል የበርካታ ሀገራትን ኢኮኖሚ እያናጋው ይገኛል። የነዳጅ አቅርቦት እጥረት ሊከሰት ይችላል የሚለው ፍርሃት የዋጋ ግሽበትን ሊያባብሰው እንደሚችል የኢኮኖሚ ባለሙያዎች እያስጠነቀቁ ነው። በመጨረሻም ሁልጊዜ ማስጨናቂ ዜናዎችን ብቻ አንነግራችሁም። ትንሽ ፈገግ በሚያሰኘው የቴክኖሎጂ ዜናችን እንለፍ። ጉግል በቅርቡ ያስተዋወቀው የሰው ሰራሽ አስተውሎት ወይም የኤአይ የፍለጋ መሳሪያ ተጠቃሚዎችን ግራ በማጋባት ላይ ይገኛል። ለምሳሌ አንድ ተጠቃሚ አይብ በፒዛ ላይ እንዴት መለጠፍ እችላለሁ ብሎ ሲጠይቅ ኤአዩ ትንሽ ሙጫ ከፒዛው ጋር ቀላቅለህ ተጠቀም የሚል አስቂኝና አደገኛ ምላሽ ሰጥቷል። ከዚህም አልፎ በቀን አንድ ትንሽ ድንጋይ መመገብ ጤናማ ነው በማለት የሰጠው ምላሽ በማህበራዊ ሚዲያዎች ላይ የመነጋገሪያ እና የመሳለቂያ ርዕስ ሆኗል። ቴክኖሎጂ ምን ያህል ቢያድግም አንዳንዴ የሰው ልጅን የጋራ አስተሳሰብ ኮመን ሴንስ ሊተካ እንደማይችል ይህ ክስተት ጥሩ ማሳያ ነው። ለዛሬ ያዘጋጀሁላችሁ ዓለም አቀፍ መረጃዎች እነዚህ ነበሩ። ይህንን ፖድካስት በስፖቲፋይ፣ ዩቲዩብ እና ሌሎች መድረኮች ላይ ፎሎው እና ሰብስክራይብ ማድረጋችሁን አትዘንጉ። እኔ ቤቲ ነበርኩ። መልካም ቀን ይሁንላችሁ።